እሺ የእድሜ አንዳንዴ ዩቲዩብ ላይ ላይቭ ለመግባት እድሜ ለሚያስቸግራችሁ ሰዎች ማለት ነው። እድሜ ማለቴ ላይቭ ስትገቡ ከ16 አመት በላይ ካልሆነ ላይቭ መግባት እንደማትችሉ የሚያሳውቃችሁ ኖቲፊኬሽን ይመጣላችኋል። እንግዲህ አንዲት እህቴ በላከችልኝ መረጃ መሰረት እዚህ ጋር ትገቡና መጀመሪያ ጂሜል ጋር ነው የምትገቡት። እሺ ጂሜል እንደምታዩት እዚህ ጋር ጂሜል የሚል አለ። እዚህ ጋር ላክብብላችሁ አያችኋት ይቺ ጂሜል የምትለዋ ማለት ነው። ይቺ ጂሜል አያችሁት? እዚህ ጋር ይቺ ጂሜል የምትለዋን ክሊክ እናደርጋለን አንዴ። ልክ እንደዚህ ስንከፍተው ኢሜላችንን ያሳየናል። ወይም ደግሞ ከዚህ ባክ ብለን እንደምታዩት እዚህ ጋር ባክ እንልና ብዙ ኢሜሎች ካሉበት ትገባላችሁ። ኢሜላችሁ ያለበት ማለት ነው። ለምሳሌ እኔ ከዚህ ውስጥ አሁን አንዱን ልምረጥ። በቃ እኔ የራሴ አንድ ኢሜል ኮንሰልት 07 ወይም ሳሙኤል ፈንታው የሚል አለ። ሳሙኤል ፈንታው እሺ የራሴ አካውንት ነው። ኖርማል አካውንት ስለሆነ ይሄ ማልጠቀምበት ነው። ስለዚህ እንደዚህ ከፈትኩት ማለት ነው። በቃ ክሊክ አድርጋችሁ ትከፍቱታላችሁ ኢሜላችሁን። አሁን እኔ ዩቲዩብ የምጠቀምበት አይደለም ይሄ። ስለዚህ እናንተ ደግሞ ምንድነው የምታደርጉት? ዩቲዩብ ቻናል የከፈታችሁበትን ኢሜል አካውንት ጂሜል የሚለው ጋር ገብታችሁ ነው አሁን የምትነኩት። ስለዚህ እሱን ትከፍቱታላችሁ። በቃ ጂሜሉን ስትከፍቱት እንደዚህ ይመጣላችኋል። በቃ ኖርማል የሆነ የተጻጻፋችሁት ኢሜል ምናምን ሊመጣ ይችላል። እዚህ ጋር እንደምታዩት እንደዚህ አይነት ኢሜል አሁን እኔ ብዙ ኢሜሎች ስላሉኝ የተለያዩ ነገሮች ሊመጡላችሁ ይችላሉ። ግን እኔ አሁን የመረጥኩት ይሄኛውን ሳሙኤል እሺ ይሄን ነው የመረጥኩት ብያችኋለሁኝ። ከዛ በኋላ ቀጥታ የምንሄደው ምኑ ጋር ነው? እዚህ ጋር ሄድና ላይ አያችሁት? አያት ላይ እንደምታዩት ይቅርታ እዚህ ጋር እንደምታዩት ፕሮፋይል ነገር የምትመስለዋ ኤስ የምትላለች አይደለ? በቀኝ በስልካችሁ በግራ ወይም በእናንተ በቀኝ እጅ ፊት ለፊት ማለት ነው። ኮርነር ላይ ከላይ ቶፕ ላይ ያለችዋን ነገር እሷን ክሊክ ታደርጋላችሁ አንዴ። እንደዚህ ክሊክ ስታደርጉት ምን የሚል ይመጣላችኋል? እዚህ ጋር እዩት፣ በደንብ እዩት። እዚህ ጋር ማኔጅ ዩር ጉግል አካውንት የሚል ይመጣል። ይችን ክሊክ ታደርጓታላችሁ። ማኔጅ ዩር ጉግል አካውንት የሚለውን ክሊክ ታደርጉታላችሁ። ያው ኔትወርክ ትንሽ አስቸጋሪ ነው፣ እኔ ያለሁበት ቦታ ሊዘገይ ይችላል። እንደዚህ ይመጣላችኋል። ልክ እንደዚህ ሲመጣ ምንድነው የምታደርጉት? እንደዚህ ሲመጣ እኔ ዝም ብዬ ይሄንን ሴቲንግ ስላልተስተካከለ ነው፣ አዲስ ኢሜል ስለሆነ ነው። ቀጥታ የምትሄዱት ምን ላይ ነው ማለት ነው? አሁን ቀጥታ የምትሄዱት ፐርሰናል ኢንፎርሜሽን፣ ልክ እዛ ከፍታችኋን ማኔጅ የሚለውን ከነካችሁ በኋላ ቀጥታ እዚህ ጋር ነው የምትመጡት። በቃ ፐርሰናል ኢንፎርሜሽን የሚለው ጋር ትመጣላችሁ፣ ተከፍቱታላችሁ። ቢኮዝ ስለ እናንተ ፐርሰናል ኢንፎርሜሽናችሁን የራሳችሁን ባክግራውንድ፣ ስለ እድሜያችሁ፣ ስለ ስማችሁ፣ ስለ ጾታችሁ፣ ስለ ኢሜይል አድራሻ፣ ስልክ ቁጥር ምናምን የመዘገባችሁበት ስለሆነ ይሄ እዚህ ጋር ትገቡና ይሄንን ትከፍታላችሁ ማለት ነው። ስለዚህ ፐርሰናል ኢንፎ የምትለዋን የመጀመሪያዋን ልክ እንዳሳየዋችሁ ፐርሰናል ኢንፎ የሚለውን ነካችሁ። ከዛ በኋላ ምን የሚለውን ተነካላችሁ ማለት ነው። በርዝ የምትላለች እንደምታዩት በርዝ ወይም ልደት ማለት ነው። ይሄንን ክሊክ ታደርጋላችሁ። በርዝ ፕሮፋይል ፒክቸር የሚላለ ከላይ፣ ኔም የሚላለ ከመካከል፣ ቀጥሎ በርዝ የሚላለ፣ ቀጥሎ ጀንደር ነው ጾታ ማለት ነው። ስለዚህ አሁን በርዝ ነው የምትነኩት። ይሄንን በርዝ የሚለውን ልክ ስትነኩ እንደዚህ ይመጣላችኋል። ያው ኔትወርክ ትንሽ አስቸጋሪ ነው እኛ ጋር። ይሄ ከመጣላችሁ በኋላ ዝም ብዬ እኔ የሞላሁት ነው፣ ይሄ ትክክል አይደለም። ስለዚህ አሁን ምንድነው የምታደርጉት? ቀጥታ ልክ እዚህ ጋር ትመጡና ይችንን ትከፍቷታላችሁ ማለት ነው። አያችሁ አሁን እኔ እዚህ ጋር አሁን በርዝ ምናምን ይላል። በጣም ብዙ አመት ነው ይሄ። አሁን ወደ 36 37 ሳይሆን ይቀር እንደዛ ነገር ነው የተሞላውና ስለዚህ ይሄንን ክሊክ አደርገዋለሁ። እኔ ትክክል ካልሆነ ታዩትና እድሜውን ቁጥሩን እዚህ ጋር ትመጡና አያችሁት? እሱን ክሊክ አድርጉት ብያቸዋለሁኝ አይደለ? በቃ ይሄው እዚህ ጋር ነው በቃ የተቀመጠው። ከዛ ትመጡና እዚህ ጋር ምንድነው የምታደርጉት? ለምሳሌ አያችሁት 1989 ይላል። ይሄው እዚህ ጋር 1989 ይላል። ቀኑ 11 ነው ሴፕቴምበር። ይሄውን ዝም ብዬ እኔ ለሳምፕል የሞላሁት ነው እንጂ ይሄ አይደለም ትክክለኛ እንትኔ። ስለዚህ እዚህ ጋር ትመጡና ምን ታደርጋላችሁ? ይሄንን 1989 የሚለውን አሁን ይሄ 15 አመት ውስጥ ወይ 16 ቢሆን 20 ለማድረግ ከፈለኩኝ ይሄንን መጣና ምን አደርገዋለሁኝ? 1988 ልለው እችላለሁ። ገብቷችኋል አይደለ? ስለዚህ በቃ አልኩት 88 አሁን ብለው ይቀየርብኛል፣ ሌላ የምሰራበት ስራ ስላለ ይሄን ኢሜል አይደለ? ስለዚህ አላረግም። ምንድነው የማደርገው? 1988ን በቃ ሴቭ ነው የምለው ቀጥታ።
ይኸው አሁን ለምሳሌ ሴቭ ልበለው። አያችሁ ሴቭ የምትለዋን ብነካ ኮንፊርም አድርግ እያለኝ ነው። ኮንፊርም ካልኩት ቀጥታ ኮንፊርም ካልኩት አያችሁት አይደለ? እዚህ ጋር ይችን ኮንፊርም ካልኳት በቀጥታ ነው የሚሄድብኝ። አሁን ኮንፊርም ብለው በቃ እዩት 88 ሆነ። በቃ ይኸው ከታች ተቀየረ። ስለዚህ ያለው አማራጭ ምንድነው? እኔ አሁን የማደርገው ምን እንደው ታውቃላችሁ? ወደ ነበረበት 89 ያደርግና ሴቭ ብለዋለሁ። ቢኮዝ ሌላ ኦንላይን ስራዎች ምናምን የምሰራበት ስለሆነ በቃ ምንም መነካካት አልፈልግም። ከዛ በቃ አለቀ። እዚህ ጋር ነው የምታስተካክሉት። በጣም ሲምፕል ነው። በጣም ቀላል ነው። ምንም የሚከብድ ነገር የለውም። ይኸው እዚህ ጋር አለቀ። በቃ እድሜያችሁን እዚህ ጋር ታስተካክላላችሁ። ይቺ ኢሜይል አሁን እኔ እድሜን አሁን እዚህ ጋር 10 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት የፈለጋችሁትን ማስተካከል ትችላላችሁ። ይሄንን ይመስላል። የእድሜ ማስተካከያዋ ኢሜይል ላይ ነው የሚስተካከለው። ማንኛውም ጥያቄ ካላችሁ በቴሌግራም ቆይ ልጻፍላችሁ። እነዚህ ጋር ቴሌግራም ላይ ማለት ነው። ቆይ እስኪ ቴሌግራም ላይ 09 11 17 83 03 ገብታችኋል። በዚህ መሰረት ጻፉልኝ። እሺ 17 ይሄ 11 ነው። 11 17 0911 17 83 03 በዚህ ቴሌግራም ላይ ሃይ በሉኝ። ኢትዮጵያ ነኝ። ኢትዮጵያ ሲደመር 251 ኮዱ ማለት ነው የስልክ። ይህን ይመስላል። በርቱልኝ። እግዚአብሔር ከሁላችሁ ጋር ይሁን። ቴንክ ዩ ሶ ማች ፋሚሊ